ሄሎ ኤቭሪባዲ እንዴት ናችሁ? ሰላም ናችሁ? ዛሬ የልጆች ስቶሪ አለኝ። አንድ ስቶሪ ሼር ላደርጋችሁ ነው የመጣሁት። ስቶሪው የሬድ ራይዲንግ ሁድ ይባላል። እንዲህ ነው የሚሆነው። ሬድ ራይዲንግ ሁድ የምትባል አንዲት ልጅ ነበረች ከእናቷ ጋራ በጣም በተዋበ ቦታ የምትኖር ጫካ ውስጥ በተፈጥሮ ስጦታ የተዋበች ኤሪያ ነበረ። ከዛ ከዕለታት አንድ ቀን ሬድ ራይዲንግ ሁድ ዝናብ ነበረ። ልጅ እየተጫወተች እያለ እናትየው ትጠራታለች። ሬድ ራይዲንግ ሁድ ብላ ስትጠራት የስ እማዬ አለቻት። እና አያትሽ በጣም ታማለች እና ምግብ ስለሚያስፈልጋት ቶሎ አድርሰሽላት ትመጫለሽ፣ እባክሽን ውሰጂላት ስትላት ምንም ችግር የለም እማዬ አለችና ከዛም በኋላ እጇን ሮጣ ታጠበች። እጇን ታጠበችና ቡቲ ነበር ያደረገችው፣ ዝናብ ስለነበረ ጭቃ ስለነበረ ጫማውን አውልቃ እየሮጠች ሄደች። ከዛም በኋላ ሬድ ራይዲንግ ስም በዛ ልብስን የተሰየመችው ሀያቷ ነች የሰራችላት። ኮፍያ ያለው እንደ ጃኬት ነገረ እሱን ለበሰችና እማዬ ተዘጋጅቻለሁ ስትላት ኦኬ እንደዛ ከሆነ ተዘጋጅተሻል፣ ከመሄድሽ በፊት አንድ ነገር ልንገርሽ፣ ፕሮሚስ ግቢልኝ፣ ቃል ግቢልኝ አለቻት። እሺ ምንድን ነው ስትላት በመንገድሽ ላይ ስትሄጂ ማንንም እንዳታናገሪ፣ በጣም ስትራንጀር ዳንጀር ነው ስትላት እሺ እማዬ አለች ማለት ነው። ቅርጫቱን ይዛ ምግብ አለበት። ከዛ እየዘፈነች እየተጫወተች መሄድ ጀመረች ማለት ነው። ድንገት ስትሄድ በመንገዷ ላይ የተለያዩ አበቦች አየች፣ የሚያማምሩ አበቦች። ያንን አበባ ደግሞ ሀያትየው በጣም አበባ እንደሚወዱ ለበርዝዴዋ ራሱ ሲሰጧት ፕሬዘንት ሲሰጧት ከአበባ ጋር ነው። አበባ በጣም ወዳጅ ናቸው። የራሳቸው አትክልትና የእንትን አላቸው፣ ጋርደን አላቸው ማለት ነው። ከዛ ኦኬ ይህንን ይዛ ይዤ ሲሄድ ምናልባት ሀያቴ ደግሞ ደስ ይላታል ብላ እየቀጠፈች እያለ ከኋሏ የሚከተላት የዱር እንስሳ ክፉ ተኩላ ነበረ ማለት ነው። ከምንድን ነው ከዛ በኋላ ተደብቆ አያትና ልክ ልትወጣ ስትል የኔ ቆንጆ ወዴት እየሄድሽ ነው ሲላት፣ አይ ሀያቴ ስለታመመች ምግብ ሊያደርስላት ነው፣ አሁን ደግሞ አበባ እየቀጠፍኩላት ነው። እንዴ በጣም የምትገርሚ ልጅ፣ ስንት ዓመትሽ ነው አላት። አይ 6 ዓመቴ ነው። እንዴ በ6 ዓመት እኮ እንደዚህ አስተዋይ ልጅ አይተናነቅም፣ ስፔሻሊ በዚህ ጊዜ በጣም አይገኝም ማለት ነው። ከዛ ቴንኪው አለችው ማለት ነው። ሚስተር ውልፍ ኦፍኮርስ ተኩላ ቴንኪው ብላ ከዛም በኋላ እሱ ኦኬ የት ነው የሚኖሩት ሀያት ስትላ አድራሻውን ነገረችው። ሽሹ ደንብ መናገር የለባትም ሀያት እናቷ ያለቻትን ነገር በሙሉ እዚህ ጋር ረሳችው። እናትና አባታችን ያለንን ነገር መስማት አለብን። ሰውን አታናግሩ ስትሬንጀር ታውንጀር ከተባለ አባታችንና እናታችን ያለንን ነገር በጣም መስማት አለብን ልጆች። ኦኬ ኤኒዌይ ከዛ እሱ ሮጦ ሄድና ሀያቷ ቤት አንኳኳ ማለት ነው። ሀያትዬው ደግሞ እንደነገርኳቸው በጣም ታማ ስለነበረ ከአልጋ ላይ መውረድ አችልም ነበረ ማለት ነው። ያው ኤክስፔክት ታደርጋለች፣ አገረጋት ነበር ሬድ ራይዲንግ ግቢ ስትላት እሱ ክፍት አድርጎ ሀያትየውን ከነ ነፍሳቸው ዋጣቸው። ከዛ ምንድን ያደረገው የእሳቸው ለብርድ የሚያደርጉትን ኮፍያ፣ ከዛ መነጽራቸውን አድርጎ ትልቅ መነጽር ነበረባቸው፣ ግራማ የሚያደርጉት መነጽር ማለት ነው። እሱን እንትን አድርጎ ብርድ ብሱን ለብሶ ብርድ ብሱ ውስጥ ገብቶ ቁጭ ብሎ አልጋ ውስጥ ገብቶ ጠበቃት ማለት ነው። ከዛ ሬድ ራይዲንግ ደግሞ ኦኬ በሩ እንዴት እንደዚህ ተገረበበ ብላ ሀያቴ እያለች ስገባ እዚህ ነኝ ያለሁት። ከዛ ሬድ ራይዲንግ ደረጃ ነበረ፣ ረዥም ደረጃ። ያንን ደረጃ ወጣችና ስትወጣ ምን ቢሆን ነው ሀያትየው ናቸው ብላ መጠራጠር ጀመረች ማለት ነው። ሀያቴ ምን ሆነሽ ነው እጅሽ ስለ እንደዚህ የረዘመውና እንደዚህ እንትን በፀጉር ስላመመኝ ነው፣ አንቺንም ማቀፍ እንፈልጋለሁ አለቻት ማለት ጠጋ በይ ወደ እኔ አለቻት ማለት እግርሽ ምንድን ነው ስለ ከአንቺ ጋር አባሮሽ መጫወት እፈልጋለሁ አለቻት። ከዛም በኋላ እንዴ ጆሮሽ ምን ሆነ ነው እንደዚህ የሰፋው ስላት አንቺ የምትይውን ነገር ማዳመጥ ስለምፈልግ ሀያቴ አይንሽ ምን ሆኖ ነው እንደዚህ አንቺን ማየት በጣም ምናፍቀው አይኔ ናፍቋል አለች። ጥርስሽ ምን ሆኖ ነው ታውቃላችሁ፣ የሰው ጥርስና የእንስሳ ጥርስ በጣም ይለያያል። ከዛ አይ አንቺን መብላት ፈልጋለሁ ብላ ከዛ ሮጦ ሬድ ራይዲንግ ሆነ 6 ዓመቷ ልጅ ያዛት ማለት ነው። ይዙ ደስ የሚለው ነገር ዋጥን ያደረጋ በዛን ሰዓት ሬድ ራይዲንግ በጣም እዛ ጋር አስተዋይ ነች። በጣም
ሄልፕ ብላ መጠየቋ መጮዋ፣ ድንገት የዛፍ ቆራጩ በዛ ሲያልፍ ሰማት። እንዴ ምን ሆኖ ነው እኚህ ሴትዮ አውቃቸዋለሁ ብለው ሲሄድ ኦልሬዲ እሱ ውጧቸዋል ማለት። ከዛም በኋላ ምን ቢሆን ጥሩ ነው የዛፍ ቆራጩ ወዲያውኑ ማራ አንተናላ ሾክ አደረጋቸው። ሲያደርጋቸው ሬድ ራይድ ከዛም በኋላ እንደገና ወደ ላይ ሲዘቀዝቀው ሀያትየው ወጡ። እዛ ሬድ ራይድን ተኩላውን አባሮ ከዛ ከጫካ ውስጥ አወጣሙ። ተመልሶ ሲመጣ ሁለቱም ደህና ናቸው። ቅፍ አድርገው ሳሙትና ቴንኪው አሉና ከዛ አብረው ምሳ በሉ። ምግብ ሻይ ቡና ጠጡና ከዛ ቴንኪው ካሉ በኋላ እናትየው ተደወለላት። እናትየው ሮጣ ስትመጣ ምንድነው ስትል ስቶሪውን እንዳለ የሆነውን ሁላ ነገረቻት። ከዛ በኋላ ሬድ ራይዱን ሮጣ እናትየውን ቅፍ አድርጋ ሶሪ ማዬ፣ ከዛሬ ጀምሮ ያልሽኝን በሙሉ እሰማለሁ። ለካ ምንድነው ስትሬንጀር አታናግሪ ያልሽው ለእኔ ብለሽ ነው። ያንን ባለመስማት በጣም 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 ሶሪ ብላ ከአሁን በኋላ ግን የምትዩን ነገር እሰማለሁ ብላ እናትየውንም ሀያትየውንም ሶሪ ያለች። ምክንያቱም ካልሰማን ምን እንደሚሆን ታውቃላችሁ ልጆች? እራሳችንንም ለክፉ ወይም ፋሚሊዎቻችንም ለክፉ እንዳርጋለን። እናትና አባት ደግሞ የሚለንን ነገር በጣም መስማት አለብን። እናትና አባቶቻችሁ ከእናንተ በፊት ስለተወለዱ ቤስት ነው የሚያውቁት ማለት ለእናንተ የሚሆነው ቤስት የሚያውቁት ለነገሩ በሀሳባቸው ደግሞ ካልተስማማችሁ በማሳመኝ ነገር ቁጭ ብላችሁ ተነጋግራችሁ ችግሩን ፈቱት እንጂ ስፔሻሊ በእግራችሁ ወደ ትምህርት ቤት ራሳችሁን ችላችሁ የምትሄዱ ከሆነ ማሚና ዳሪ አታናግሩ። ስትሬንጀር ዳንጀር ነው ካላችሁ ስትሬንጀር ሪሊ ዳንጀር ነው እና ፕሊዝ ይሄንን ሴሪየስ አድርጋችሁ ውሰዱ። ምንድነው ደግሞ የምንኖርበትን ለማናውቀው ሰው የምንኖርበትን አድራሻም ስምም ስልክም አይሰጥም። ስትሬንጀር ዋናው የስቶሪው አላማ ማናውቃቸውን ሰዎች ኢንፎርሜሽናችንና ቤታችንን አድራሻችንን ደግሞ ከዛ በበለጠ ደግሞ ማናገር የለብንም። አይሆፕንስ እንደምትወዱት ተስፋ አድርጋለሁ። ለሚቀጥለው ደግሞ ሌላ ቆንጆ ካለ እሱን ኢንተርፕሬት አድርጌ ወይም ተርጉሜ ወደ አማርኛ አመጣላችኋለሁ። ኢንጆይ ዩር ናይት። እዚህ ናይት ስለሆነ ተባረኩ። ባባይ ሆና